አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያድርግልን እና እንዴት ናችሁ ልኝ ውዶችዬ ሰላም ናችሁ ወይ? ውዶችዬ ዛሬ የምንላችሁ መሰላችሁ ደም ማነስ ሲይዝ ምልክቱ ምንድን ነው? ደም ማነስ ሲይዝ ምልክቱ ምንድን ነው? የምታውቁ ካላችሁ በኮሜንት ብታሳውቁኝ ደስ ይለኛል ውዶችዬ። እሱ ምን መሰላችሁ? እኔ እስከ ዛሬ ድረስ አልሐምዱሊላህ ረብል ዓለሚን ለአላህ ምስጋና ይገባው ደም ማነስ አሞኝ አያውቅም ነበር ማለት ነው። ግን አሁን ለራሴም ጥያቄ ሆኖብኛል። ምክንያቱም ምን መሰላችሁ? ራሴን ያዞረኛል፣ ሁልጊዜም ባይሆንም አልፎ አልፎ ራሴን ያዞረኛል፣ አይኔንም እንዲሁ ብዥ ብዥ ይልብኛል ማለት ነው። እንዲሁም ደግሞ ልቤንም ይይዘኛል። የተቀራውን አንድ ስራ ሳልሰራ ቁጭ ብዬ ልነሳ ስል ድክም፣ የተቀረ እንቅልፍ በተለይ ያኑ 5 ሰዓት ሆነ 6 ሰዓት የተረጋጋ እንቅልፍ አልተኛም ማለት ነው። በቃ ብትት ነው የምለው። ይህን ያልኩበት ምክንያት ደም ማነስ ሲይዝ እንቅልፍም ብዙም አይደል ራስም ያዞራን ስላሉኝ ለዛ ነው አሁን የጠየኳችሁ ማለት ነው። እና የምታውቁ ካላችሁ እስኪ ያሳውቁኝ። ደም ማነስ ሲይዝ ምልክቱ ምንድን ነው እላችኋለሁኝ። ምክንያቱም ደግሞ አሁን ሐኪም ቤት እጅ እንዲያልታይ አሁን ሰዓቱ ያስፈራን። ሀጅ ስለሆነ ተንዲፍ ነው ታውቃላችሁ፣ ተፍትሽ ነው ማለት ነው። ስለዚህ እኔ ደግሞ ህገ ወጥ ስለሆንኩኝ አሁን በለኔ አስቸጋሪ ነው መንገዱም ሆነ ሐኪም ቤቱም ሆነ። ሲጀመር ሐኪም ቤቱም ዛማ ነው የሚሆነው ሁጃጁ። ስለዚህ አሁን መሄድ ስለማልችል እስኪ የምታውቁ ንገሩኝ። ደም ማነስ ሲይዝ ምልክቱ ምንድን ነው እላችኋለሁ ውዶችዬ። በጣም እያሳሰበኝ ነው ማለት ነው። እና ንገሩኝ የምታውቁ ካላችሁ እላችኋለሁኝ። እና አበረታቱኝ ውዶችዬ። በያላችሁበት አላህ ይጠብቃችሁ። ሰላም ሁኑልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።